እሻውን ያስኮሎም ያሰጠኝም አራንኪ ንግግር ባለመቻሌ የተነሳ የመቀርባቸው ሴቶች ሁሉ ይሸሹኛል። የማገኛቸው ሴቶች ሁሉ ጉንጭን በጥፊ ሳያነዱት አሊያ ደግሞ ፊቴ ላይ ውሃ ሳይቸልሱ አይሄዱም። ከሁለቱ ከዘለለ ደግሞ ትከሻዬን በያዙት ቦርሳ ያወልቁታል። አንደኛዋ ቴክስት ላይ ስታወራኝ እኮ ኩል መስለኝ ነበር ለካ ኮልኩሌ ነህ ብላ ፊቴ ላይ ውሃ ቸልሳ ትሄዳለች። ግራና ቀኝን አይና ብርጭቆ ውስጥ የተረፈውን ውሃ አንስቼ እጠጣለሁ። ሌላኛዋ ደግሞ ስትታይ እጅ የምታስቆረጥም ሰው ነው የምትመስለው፣ ወሬ ግን እጅ ነው የሚለው ምን ይመስላል ብላ ግራ ጉንጭን በጥፊ ታነደዋለች። እኔም ግራህን ለመታ ቀኝን ስጠው ሚለውን የፈጣሪ ሕግ ለማክበር ያልተመታው ቀኝ ጉንጬን እንድትደግመኝ ዞርላታለሁ። እሷም ያለምንም ርኅራኄ አዙራብኝ ትሄዳለች። እኔም ጉንጬን እያሻሸው ወደ ላይ አንጋጥጥና ጌታ ሆይ ከእሷ ርኅራኄ ባላገኝ ሕግህን በመጠበቄ ግን ካንተ የነፍስ ዋጋ እንደማገኝ ተስፋ አረጋለሁ ብዬ ተክዛለሁ። ሌላኛዋ ተረኛ ትመጣና ደግሞ ውይ እኔ በአንድ ቀን እንደዚህ አቅለሽለሽከኝ እናቴ ሁሉ ዓመት እንዲቻለች ግን እርጉዝ ብሆን ኖሮ ሰው መግደል አማረኝ ብዬ አንተን ነበር ምደፋ ብላ ተነስታ ትንሽ ከሄደች በኋላ ተመልሳ ትመጣና ውስጡ ድንጋይ ተቀጠቀችበት ይመስል በሚከብድ ዘንቢል በሚያህል ቦርሳ ትከሻዬን አውልቃኝ ትሄዳለች። ያላየሁት የጥፊና የዱላ አይነት ባለመኖሩ ለራሴ ብዙአየሁ የሚል ቅጽል ስም አወጣሁለት። ጓደኛዬ ቤት ቁጭ ብለን እያወራን ነው። እኔ ምልህ ግን ምን አይነት ወሬ እያወራቸው ነው? ቆይ የምታገኛቸው ሴቶች ሁሉ እንደደነበረ በሬ በቀንዳቸው እየወጉ ከአካባቢ የሚሰወሩት? ኧረ ተወይም በእናትህ። ሴቱ ሁሉ እንቶ ፈንቶ ወሬ ለምዶ የኔ ቁም ነገር ወሬ ምንም አይጠማቸውም። እንዴት ባክህ? ባለፈው ከአንዷ ጋር ቁጭ ብለን እያወራን ስለ ዩክሬንና ራሻ ጦርነት ምን ታስቢያለሽ ስላት ኧረ አንተም መረሸን ነበር ብላ በጥፊ ብላኝ ሄደች። አሁን በጥፊ ያስመታል? ኧረ መልካም ሴት ገጥማ ነው በጥፊ ብቻ የተፋታች። ክፉ ሴት ብትሆን ኖሮ አናትን ነበር እንደ ቀይ ባህር ለሁለት ከፍላል የምትሄደው። ማለት ለምታወራው ወሬ ሰውና ጊዜ መምረጥ አለብህ። ከሂስትሪ ቲቸር ጋር ቁጭ ብለህ የምታወራውን ወሬ እንዴት ከሴት ጋር ቁጭ ብለህ ታወራለህ? እሷ እኮ ካንተ ጋር ትኩሳት ስለሚለው መጽሐፍ እንጂ ስለ ቶክስ ልታወራ አይደለም የመጣችው። እኔማ ዓለም አቀፍ እውቀት ላስጨብጣት ብዬ እንጂ በሌላ አስቤው እኮ አይደለም። ኦ ሰውዬ፣ ዓለም አቀፍ እውቀት መጨበጥ ከፈለገች እኮ ቤቷ ቁጭ ብላ ዜና ማየት ትችላለች። አንተ ጋር ምን አስመጣት? በልሽ ይቀጥላውን። ያንተ ጉድ እኮ አልቅም። የሆነ ምሽት ደግሞ ከአንዲት ልጅ ጋር ጠረጴዛችን መሀል ሻማ በርቶ አንድ ሬስቶራንት ውስጥ ቁጭ ብለን እራት እየበላን ምንድነው መብራት ጠፍቶ ነው እንዴ ሻማ ያበሩት አልኳት። አረ ምን አይነት ፍቅር የማይገባ ደነስ ሰው ነህ፣ በዚህ ሻማ ነበር ማቃጠል ብላ ጥላኝ ሄደች። ቆይ መብራት የለም እንዴ ብሎ መጠየቅ ነውር ነው እንዴ? አረ ምን አለ አንተስ መብራት ይዞክ በሞትክ። ሻማ አብርቶ እራት መብላት አንዱ የፍቅር መገለጫ መሆኑን አታውቅም? እኔ ሻማ ሲበራ ማውቀው ወይ መብራት ሲጠፋ ወይ ለልደት ወይ የተለያዩ መንፈሳዊ ክብረ በዓላት ሲኖሩ አሊያ ደግሞ ሰው ሲሞት ነው። ሻማ አብርቶ እራት መብላት የፍቅር መገለጫ መሆኑን ገናውን ካንተ ሰማው። ይኸውልህ አሁን በጣም የተናደድኩ ነው። ትንሽ ከቆየሁ በውጤ ወይ በቴስታ ልልህ ስለምችል ካሁኑ በሰላም ብትሄድ ይሻላል። ቻው ብሎኝ ተነሳና ወደ ቤት ገባ። እኔም ንግግር አለመቻሌ ያመጣብኝን ማዕት እያሰብኩ በትካዜ ተውጬ ግቢው ለቅቄ ወጣው።